ፓስተር እንዴ ቆይ ረጋ በል አንተ ምን ማለት ነው? ቆይ ረጋ በል እሺ ውጡ በቃ ሁላችሁና ህግ ፊት አቁሙልኝ በቃ አልፈልግም ምንም ነው በቃ ተፈጥሯል እንዴ ምን ማድረግ እችላለሁ እኔ እግዚኦ እንግዲህ ውድ ተመልካቾች እኔ ያላቅ እንዴ እባክሽን ረጋ በይ ረጋ በጣም የሚገርምና የሚያሳዝን ነገር ነው እንግዲህ ይሄንን ነው የምትጠቀመው ማለት ነው የምን ተፈጥሮ ነው? ይሄን ሁሉ ዳይፐር እስኪ አጠገብ ያለው ዳይፐር ይሄን ሁሉ ገዝቼ ነው የምጠቀመው። ይልኝ በቃ ለህዝብ አሳይልኝ፣ ጉዱን ይልኝ በቃ አሳይልኝ፣ እባክህ ተባበረኝ። የፈጥኖ ደራሽ ቤተሰቦቻችን እንግዲህ ዛሬም ተመልሰናል። እንግዲህ እንደተለመደው በነ ፓስተር ጌታውን ቤት የተፈጠረው ነገር እንግዲህ ሁላችንም አይተናል። እንግዲህ ባለፈው ውድ ተመልካቾቼ በጣም የሚያሳዝንና ትንሽ ለአይምሮም ለመቀበል የሚከብድ ነገር ተፈጥሯል። እንግዲህ እኛም ጉዳዩን ለማየት ሞክረናል፣ የተለያዩ ነገሮችን ሞክረናል። በሷም በኩል እንግዲህ በሕክምናውም እንግዲህ ለማገዝ የተቻለንን ነገር ለማድረግ እየሞከርን ነው። እንግዲህ ውድ ቤተሰቦቼ እንግዲህ ዛሬ የመጣሁበት ዋናው ምክንያት እሷንም እንዳልኳት ፓስተር ጌታሁንን እንግዲህ ማውራት ይኖርብኛል ውድ ቤተሰቦቼ። ምክንያቱም በቤተሰቡ ጉዳይ ላይ እሷን ብቻ አማክሬ ወደ ሌላ ስቴፕ መሄዱ ከባድ ስለሆነ እንግዲህ ፓስተር ጌታሁንን ማውራት ስለሚኖርብኝ ዛሬ ላይ መጥቼ እንግዲህ እሱም ቤት እንዳለ ነግሮኛል፣ በስልክ አውርቼዋለሁና እንግዲህ ቤት ገብተን ደግሞ እሱ ምን እንደሚል ምንድነው ሲያሳቡ የሚለውን ነገር የእሱንም ሀሳብ መስማት ግድ ስለሆነብን ነው ውድ ቤተሰቦቼ። ምክንያቱም የእሱንም ሀሳብ ሰምተን ነው ወደ ቀጣይ ስቴፕ እንግዲህ በህግም ያለው ነገር መካሄድ የሚችለውና እስኪ እንግዲህ ዛሬ እሱን ገብቻ አናግረዋለሁ ውድ ቤተሰቦቼ። እንግዲህ ሁላችሁም እንግዲህ እንዳዘናችሁ እንደተከፋችሁ ባለፈው ቪዲዮ እኔም በጣም አዝኛለሁ ውድ ቤተሰቦቼ። ምክንያቱም የሚያሳዝንና የሚያስከፋ ነገር ነው። ከባህልም ከሃይማኖትም ከአገርም ወጣ ለየት ያለ ነገር ነው እንግዲህ የተፈጠረው። እንግዲህ እህታችንን ደግሞ ዛሬ እንግዲህ በተቻለን አቅም ያለው ነገር ፈተን ወደ ቀጣይ ስቴፕ ላይ መሄድ እንሞክራለን ውድ ቤተሰቦች። ሁልጊዜም እንደምለው ይሄንን የዩቲዩብ አካውንት ሰብስክራይብ፣ ላይክ፣ ሼር በማድረግ አግዙን፣ አበረታቱን። እናንተ ስታግዙን ነው እንግዲህ እኛም ሰዎች ጋር ደርሰን ማበረታታት፣ ማገዝ፣ መርዳት የምንችለው። እንግዲህ ውድ ቤተሰቦቼ አግዙን እላለሁ። እንግዲህ ወደ ቀጣይ እስኪ እንለፍ። እንግዲህ ውድ ቤተሰቦች እንግዲህ ደርሰናል። እንግዲህ ቤቱ ይሄ ነው። እንግዲህ እሱም ዛሬ እንዳለ ሰምተን የመጣ ነው። እስኪ ደግሞ ገብተን ከሱ ጋር ያለውን ነገር አንዳንድ ነገሮች እንነጋገራለን ማለት ነው። ተከታተሉን። ሰላም ነው ወይ ፓስተር? አለን ይመስገን። እንግዲህ ቤተሰቦቼ እንደምታዩት ከዚህ በፊትም እንግዲህ ፓስተር መተን ነበር። ከዚህ በፊትም ካንተ ጋር ነው አልተገናኘንም እንጂ ከእህታችን ጋር አውርተናል አንዳንድ ነገሮችን። ካንተ ጋር ደግሞ ያው ለማውራት ቀጠሮ ይዘን ነው ዛሬ የመጣሁትና ያው መነጋገር ያለብን ነገሮች እንዳሉ በስልክም እንዳጫወትኩህ ነገ ነውና ያለ እነዛን ነገሮች በስልክ ያጫወትኩን ነገሮች እንግዲህ ውድ ቤተሰቦች ባሉበት ሁሉም ባለበት ደግሞ እዚሁ በአካል አንዳንድ ነገሮችን እኔም አንዳንድ ጥያቄዎችን አቀርብልሃለሁ። ካንተ ጋርም አንዳንድ የምናወራቸው ነገሮች ይኖራሉ ማለት ነው ባለው ዙሪያ ላይ። ከዚህ በፊት እንግዲህ የስራ ባልደረባዬ የሆነው ዘኪ መጥቶ ከአንተ ጋርም ከባለቤት ጋርም አንዳንድ ነገሮችን አውርቶ ተጫውቶ ከዚህ በፊት እንግዲህ አንዳንድ ነገሮች ያሉትን ነገሮች አውርቶ ነው የሄደውና አሁን ደግሞ ከኔ ጋር እህታችን ላይ እንደዚህ አይነት ነገር በመድረሱ ባለፈው መተን እንግዲህ አዝነን ሄደናልና ዘኪም ይሄን ነገር ሲነግረኝ እንግዲህ ይሄ ነገር እንደተፈጠረ አላወቀም ነበር። አሁን ያለውን ነገር ከሱ ያውሉ ነገር የተፈጠረው እሱ ከሄደ በኋላ እንደሆነ ሰምተናል። ይሁሉ ችግር የመጣው ይሁሉ ነገር እህታችን ላይ የደረሰባት ነገር ሁሉ የደረሰው እሱ ደርሶ ከሄደ በኋላ የሆኑ ነገር ሀፕን እንዳደረገ ነግራናለች። እሷም እንግዲህ በአንተ በኩል እንግዲህ ያለው ነገር እንዴት ይሄን ነገር ልታረግባት ቻልክ? እንግዲህ ያለ ፍላጎቴ ነው ይሄን ነገር ያደረገው ነው እያለች ያለችው እህታችን። እና ደግሞ አንተስ ይሄን ነገር እንዴት ከሷ ጋር ሳትነጋገር እንዴት እንደዚህ አይነት ነገር ለማድረግ ቻልክ የሚለውን ነገር እንግዲህ ካንተ ጋር በአካል ተገናኝቼ ለማውራት ስለፈለኩ ነው እዚህ የመጣሁትና እስኪ እንግዲህ ይሄን ነገር አንተ ባለህበት ለተመልካቹም እንድታስረዳልኝ እፈልጋለሁ። ያው በቃ ከሷ ጋር እንትን ካልን በኋላ ማለት አወራን። ያው ግን እንትን አላለችም ነበረ። ያው ፍላጎት አልነበረባትም። ስለዚህ ተጋብተናል። ስለዚህ እኔ ያገባሁት ሰው ጋር ደግሞ ይሄን ከማድረግ ውጪ ሌላ እንትን የለም። መቼም ካለኝም ተቀባይነት አንፃር ሌላ ቦታ መሄድ የምችል ሰው አይደለሁምና አደረግን። ስለዚህ እሷ ያው ትንሽ ጉዳት ገጠማት ማለት ነው። እሺ እንግዲህ ፓስተር
እኔ እሷም በነገረችኝ መሰረት አንዳንድ ነገሮችን ለማጣራት ሞክሬያለሁ። እንግዲህ እንዳልከው ነው። አንተ ብዙ ተቀባይነት ያለህ ሰው ነህ፣ ብዙ አገልግሎቶችን የምትሰጥ ሰው ነህ። ነገር ግን በዚህ መንገድ እንዴት እንደዚህ አይነት ነገር ልትፈጽም ትችላለህ? ማለት አንድ ባለትዳር እኔ እንደማውቀው ግንኙነት ሊያደርግ የሚችለው ሁላችንም እንደምናውቀው አንድ መንገድ ነው። አንተ ግን ያደረክባት ነገር ይሄ ሁሉ አደጋና ጉዳት ሊያደርስባት የቻለው ተገቢ ባልሆነ መልኩ ወይም ደግሞ በመቀመጫዋ በኩል ግንኙነት እንዳደረካት ነው የነገረችን እሷም። እና ይሄ ነገር እንዴት ሊፈጠር ቻለ? እስኪ አንተ ብታስረዳ እኔ ደስ ይለኛል። እስኪ ያው እኔ የበለጠ ትጎዳለች ብዬ ስላሰብኩ ነበር። ምናልባት ልጅም እንድትወልድ ፍላጎት ስለነበረኝ ያንን በማሰብ ነው። ለማንኛውም በቃ የነገር ተፈጥሯል። እንግዲህ ምንም ማድረግ አልችልም። እኔም የተፈጥሮ ስጦታ ነው፣ ምንም ማድረግ ስለማይቻል ለዛ ነው እንግዲህ። እሺ እኮ ይሄንን እኔ አሁን ያልኩ ያለሁት ፓስተር ምንድን ነው መሰለህ፣ አሁን እቺ ሴት ልጅ የመውለድ ፍላጎት ሊኖራት ይችላል። ነገር ግን በእንደዚህ አይነት መልኩ ልጅ የመገኘት እድሉ አይኖርም። በእንደዚህ አይነት መልኩ ግንኙነት ስለተደረገ ግን ልጅ የማግኘት እድሉ አይኖርም። እንግዲህ ስላለው ነገር ያ የተፈጥሮ ጉዳይ ነው። ስለሱ ምንም አይነት ነገር ማድረግ አይቻልም። አንተም ወደህ እንዳልሆነ እናውቃለን፣ ይገባናል። ነገር ግን እንዴት ይሄ ነገር ልታረገው ቻልክ? እንዴት አንተ ይሄ አመለካከት መጣለህ? ይሄን የማድረግ ሀሳቡ እንዴት መጣለህ የሚለው ጥያቄ ነው እኔ ዋናው ጥያቄ። ያው እኮ እንዳልኩ እኮ ነው እሷ ልጅ እንድትወልድ በዚህኛው ከምትጎዳ በዛኛው የመጠቀም ሀሳብ ስለነበረኝ ነው። ሌላ ሀሳብ ኖሮኝ አይደለም። ያው ደግሞ ምንም ማድረግ አልችልም። እሷን ደግሞ ያው አብራኝ እንድትኖር ስለምፈልግ ያው በእርግጥ እሷ ብቻ አይደለችም እንደዚህ አይነት እንትን የደረሰባት፣ ሌሎችም አሉ። ያው ግን ምንም ማድረግ አይቻልም። ያው እሺ እንግዲህ ፓስተር እኔ አሁን ያልከው ነገር እኔ ብዙም እየገባኝ አይደለም በእርግጥ። ነገር ግን እኔ አሁን ከዚህ በፊትም ብየዋለሁ በተመልካቾችም ፊት እኔ አሁን ይሄ ነገር እሷ ላይ ይሄ ሁሉ ጉዳት ሊያደርስባት የቻለው እንደውም በተገቢው መንገድ እንግዲህ የትኛውም ሃይማኖትም እንግዲህ የተፈጥሮ ጉዳይ ነው። ከሰው ጋር አንድ ሰው ትዳር ከያዘ በኋላ ግንኙነት የማድረግ ጉዳይ የተፈጥሮ ጉዳይ ነው። ማንኛውም ሰው ችግር የለውም። ግን በእንደዚህ አይነት መልኩ ስለሆነ ነው እዚች ልጅ ላይ ይሄውን ያክል ጉዳት የደረሰባት እንድትተኛ። አንተም እንግዲህ ታውቃለህ መቼም የምትጠቀመው በዳይፐር እንደሆነ አሁን ታውቃለህ አይደል? ይሄን ነገር ያው ለዛ ነው እናንተንም እንትን ብለን ያው እውነታውን ሌላ መፍትሄ ሀሳብ ካላችሁ በእናንተ በኩል ያው መፍትሄ ተፈልጎ ይሄን ችግር ለማለት ነው። በጣም ብዙ ወዳጆች አሉኝ፣ የሕክምና ባለሙያዎች ጋር በጣም ብዙ ቦታ ሄድኩኝ። ውጭ ሀገርም ላይ ለመጻጻፍ ሞከርኩኝ። የተለያዩ ፓስተሮችም እንዲጸልዩልኝ አድርጌያለሁ። በጣም ብዙ ቦታ ነው የሄድኩትና ይሄ ነገር ምንም ሊቀረፍ አልቻለምና እኔ ደግሞ መኖር አለብኝ። ያው ስለዚህ እኔም እንደዚህ አይነት ያው ስሜት ስለሚኖር ያ ነገር ያው በስሜታዊነት የተፈጠረ ነገር ነውና ስለዚህ ይሄን ነገር ለማስተካከል በጣም ብዙ በሳይንሱም በመንፈሳዊም ተሞክሯል። ምንም የሚሳካ ነገር አይደለም። እንግዲህ እሷ ላይ ያለውን ነገር እኛ በሕክምናው ለማድረግ የምንችለውን ሁሉ እናደርጋለን። እስኪ እንዴት ነው አንተ ጋር ያለው ችግር ምንድን ነው? አሁን ይሄ ከብልት መተለቅ በተጨማሪ እኔ እንግዲህ አላውቅም። እኔ አንዳንድ የመንፈስ ችግሮች ሊኖሩ ይችላሉ ብዬ አስቤያለሁ። ምክንያቱም አንድ ሰው በእንደዚህ አይነት መልኩ ስለ ግንኙነት ሲያስብ እኔ ልክ ነው ብዬ አላስብም። እና አንተ ያን ጉዳይ እንዴት ነው የምታስበው? እንዴት ነው የሚሰማ? ይሄ ነገር ትክክል ነው ብለህ ታስባለህ ወይስ ምንድን ነው? ያው ልክ ስላልሆነ እኮ ነው አንተንም የጠራው እንጂ ልክ በሆንማ ኖሮ ህይወት ይቀጥል ነበር አይደል? ትክክል። ግን ያንተ ጋር ያለው ችግር ምንድነው? እንደዚህ እንድታረግ የሚገፋፋ ነገር አለ ወይ? መንፈስ አለ ወይ? እንደዚህ እንድታረግ የሚገፋፋ መንፈስ አለ ወይ? መንፈስ ምናምን ሳይሆን ያው ተፈጥሮ ነው። ምንም ማድረግ አይቻልም። የምን ተፈጥሮ ነው? ይሄን ሁሉ ዳይፐር እስኪ አጠገብ ያለው ዳይፐር ይሄን ሁሉ ገዝቼ ነው የምጠቀመው። ይልኝ በቃ ለህዝብ አሳይልኝ፣ ጉዱን ይልኝ፣ በቃ አሳይልኝ፣ እባክህ ተባበረኝ። በቃ ይሄንን ጉድ ህዝብ ይወቅልኝ። አልችልም በቃ አሁን ያ ዳይፐር ላንቺ ነው የተገዛው ማለት ነው? አዎ የኔ ዳይፐር ነው። ይሄንን የምትጠቀሚው አንቺ ነሽ ማለት ነው? ይሄንን ላንቺ ነው እዚህ ይሄ የተገዛው? አዎ የኔ ዳይፐር። እንግዲህ እንዳያችሁት ነው ቤተሰቦች። እንግዲህ ይሄንን ዳይፐር እሷ ነች የምትጠቀመውና እንዳያችሁት ነውና በጣም የሚገርምና የሚያሳዝን ነገር ነው። እንግዲህ ይሄንን ነው የምትጠቀመው ማለት ነው።
እንግዲህ እህታችን አይዞሽ። እንግዲህ እኛም እንዳልንሽ ዛሬ የመጣንበት ጉዳይ ይህንን ነገር ተከታትለን አስበን የመጣንበት ጉዳይ ለእንደዚህ ነገር ከእሱ ጋር ማውራት ስላለብን ነው ያለውን ነገር ሌሎች ነገሮች ላይ ከመሄዳችን በፊት ባለው ጉዳይ ላይ ከሱ ጋር ማውራት ግዴታ ስላለብን ነው። ከዚህ በፊት ባለፈው እንግዲህ ትናንትና መጥቼ እንደነገርኩሽ ነገ እሱን መጥቼ ወይም ደግሞ እሱን ማውራት አለብኝ ብዬ ስላልኩኝ ነው ከሱ ጋር በስልክ አውርተን እሱን ፈቃደኛ ስለሆነ ዛሬ መጥተን ያወራ ነው። ከዚህ በኋላ ያሉትን ነገሮች ደግሞ መፍትሄ ወደ መፈለግ ከሱ ጋር በመተባበር እንግዲህ በጋራ እናንተም ፈቃደኛ ከሆናችሁ ያለውን ነገር እኛ እዚሁ ጨርሰን በሕክምናውም ባለው ደረጃ እኛ እያንዳንዱን ነገር ስቴፕ በስቴፕ ችግሮችን ለመፍታት እንሞክራለን ማለት ነው። እንግዲህ ፓስተር እንግዲህ እንደሰማሁት እሷን ብላኛለች ይህን ያክል ጉዳት ሊደርስብኝ ችሏል። በዛ ላይ ደግሞ ለግንኙነት ባልተፈቀደ ቦታ ስለሆነ ግንኙነት ያደረገኝ ሽንትና ሰገራዬን መቆጣጠር አልችልም ብላለች። ከዛም ባለፈ ደግሞ ትልቁ ጉዳት ሊደርስብኝ የቻለበት ዋናው ምክንያት የሱ ብልት በጣም ከሰው ልጅ ካለው ተፈጥሮ ትንሽ ወጣ ያለና ትልቅ ስለሆነ ይህንን ያክል ጉዳት ሊደርስብኝ ችሏል ብላለች እና እህታችን እሱስ እንዴት ነው? አንተ ከዚህ በፊት መፍትሄዎች አልፈለግክም ወይ? እንዴት ነው ያለው ነገር? ያው መፍትሄ የፈጣሪ እንትን ነውና ያው እኔ ሄጄ ከማንም ሰው ትልቅም ትንሽም ማድረግ አይችልምና ግን ያው ሞክሬያለሁ ብዙ ቦታዎች ግን ያው ምንም የሚሳካ ነገር ስላልተሳካ ነው እንትን የሆነው ይሄ ነገር እየተፈጠረ ያለውና በቃ እኔ በራሴ ጥሬያለሁ። አሁን ግን እኔ ምንም ማረገው ነገር ስለጠፋኝ ነው ከናንተ ጋር ምናልባት በእናንተ በኩል እድሎች ካሉ ብዬ ለመነጋገር የፈለኩት እንጂ ማውራት ብዙም ፍላጎት አልነበረኝም ከመጀመሪያ አንስቶ። እሺ በጣም ጥሩ። እንግዲህ ፓስተር እንግዲህ እኔ አሁን ዋናው ነገር አንተ ከኛ ጋር ይሄንን ነገር ሶልቭ ለማድረግ ተስማምተህ ከኛ ጋር ከጎናችን ከቆምክ ሁሉንም ነገር በጋራ ማስተካከል እንደምንችል በእርግጠኝነት መናገር እችላለሁ። ማይስተካከል መፍትሄ ማያገኝ ነገር የለም። ዋናው ነገር ግን እህታችን ከዚህ በፊት መጥቼም እንደጠየኳት በድብደባ ነው ነገሮችን የሚፈጽመው እያንዳንዱ ነገሮች ብላኛለች እና አንተ በመጀመሪያ ደረጃ ይህንን ነገር ሶልቭ ለማድረግ ሞክረሃል ወይ? ራስህን ለማየት ሞክረሃል ወይ? እነዚህን ነገሮች ልክ አሁን ያልከው ነገር ነው ይሄ ነገር ልክ አይደለም ያው እኔ የስሜት ጉዳይ ነው ብለኸኛልና ነገር ግን እነዚህን ነገሮች ለማስተካከልስ ምንድን ነው ያሰብከው ነገር የለም ወይ? አንዴት ነው እኔስ ብለህ ወደ ራሴ የተመለከትከው ነገር የለም ወይ? እኔ እኮ ነገርኩ በቃ አሁን እኔ በራሴ በኩል ማረገው ነገር የምችለውን ነገር ሞክሬያለሁ። ምንም ያው ከሰዎች ጋር ማውራት ነው ከባለሙያዎች ጋር ማውራት ነው። ያው የሐኪሞች ደግሞ ይህንን ነገር በእኛ ሀገር ደረጃ ምንም አይነት ማድረግ አንችልም የሚል ነገር ስላለ ነው። ምናልባት ከሀገር ውጭ ሊኖር ይችላል የሚል ነገር አላቸው። በዚህ ሀገር ግን ምንም ማድረግ አይቻልም። ያው ለውጭው ግን እንግዲህ ለወደፊቱ ነው ማድረግ የምችለው። አሁን ባለው ሁኔታ ግን ምንም ማድረግ አልችልም። እንግዲህ ፓስተር እንግዲህ አሁን በአንተ ጉዳይ ላይ አሁን አዲስ የሆነብኝ ነገርና ከዚህ በፊት የሰራ ነውም አለ ከዚህ በፊት እንግዲህ በእንደዚሁ ጉዳይ የሰራ ነው አለ ለሱ መፍትሄ ስላለ እኛ ከዚህ በፊት ያደረግነው ነገር ስለሆነ መፍትሄውን ስለምናውቀው መንገዱን ስለምናውቀው በዛ መንገድ እኛ የአቅማችንን ለመርዳት እንሞክራለን። ዋናው ነገር ግን አሁን ደግሞ እቺ እህታችን እያለችኝ ያለችው አሁን እሱ ከኔ ጋር ያለው ግንኙነት ወይም ደግሞ ከኔ ጋር የሚፈልገው ግንኙነት ባልተፈቀደ በኩል ስለሆነ ያ ነገር አልፈልግም እና ከሱ ጋር መለያየት ነው የምፈልገው አይኑን ማየት አልፈልግም ነው እያለች ያለችውና አንተስ ከሷ ጋር የመቀጠል ፍላጎት አለ ወይስ እንዴት ነው? እሷ እንግዲህ መለያየት ነው የምፈልገው አይኑን ማየት አልፈልግም በህግም በምንም ዙሪያ መጠየቅ ፈልጋለሁ ነው ያለችኝ። እንግዲህ ከዚህ ቀደም መጥቼ ሳውራት ያው እኔ አብሮ የመኖሩን ነው የምፈልገው። ያው እሷ ግን አልፈልግም ካለች ለእናንተ ከነገረቻችሁ ለእኔ ባትነግረኝም ያው እንግዲህ ካልፈለገች ምንም ማድረግ አይቻልም። እንግዲህ እሺ እንግዲህ እሱን ተከታትለን ከሷ ጋር አውርተን የምንወስንበት ነገር ይሆናል። እኛ ምክንያቱም በትዳሩ መካከል እኛም ቢቀጥል ተስማምታችሁ ቀጥላችሁ ትዳራችሁ ቢቀጥል ደስተኛ እንሆናለን። ነገር ግን በአንድ ሰው በኩል በደል እየደረሰ ከሆነ ይሄንን እኛም መቋቋም ስለማንችል ነገሮችን እልባት እንሰጣለን ማለት ነው በትዳራችሁ ዙሪያ። እሺ እንግዲህ ፓስተር ሌላኛው ያንተ ኬዝ የሆነው ወይም ደግሞ አገር ውስጥ ይሄ ነገር መፈታት አይቻልም የተባልክበት ጉዳይ የብልት ትልቀት ወይም ደግሞ ካለው ከተፈጥሮአዊ
ከሰዎች ካላቸው ተፈጥሯዊ ብልት ወጣ ያለ ወይም ደግሞ ተለቅ ያለ ስለሆነ ነው ተብሏልና ያንን ነገር እኛ ከዚህ በፊት የሰራንበት ፕሮግራም አለ። ምናልባት አይተው ከሆነ ሚዲያችን ላይ ካፕቴን ፍሬው የተባለ አንድ ግለሰብ መጥቶ የሱን ጉዳይ ተከታትለን ነበርና እስከ መጨረሻው ተከታትለን ለሱም ከውጪ እንዲሁ ተመልካቾች የሚመለከቱን ከሀገር አሜሪካ አንድ እህታችን ልካ አንዳንድ ነገሮችን አማክራን ከሷ ጋር በመተባበር ለሱ ትልቅ መፍትሄ ሰተነው እሱ እንግዲህ አሁን በተሳካ የሆነ ትዳር ላይ ይገኛልና እንግዲህ አንተም ያንን ነገር ማድረግ የምትፈልግና ከኛ ጋር ይሄንን ነገር ማስተካከል የምትፈልግ ከሆነ እድሉን ላንተ ነው የምሰጠው። ይሄንን ነገር ከኛ ጋር እንዲስተካከልልኝ ይፈልጋለሁ ብለኸኛል። በርግጥ እንዳልኩ በዚህ መንገድ ነው ማስተካከል የምንችለው። እኛም ደግሞ ተመልካች አለን፣ ውጪ ላይ የሚያግዘን ሰዎች አሉና ከነሱ ጋር በመተባበር ይሄ ጉዳይ እልባት እንዲያገኝ ምንም ጥርጥር የለውም። እልባት ያገኛል በ100%። ምክንያቱም ከዚህ በፊት እንዳልኩ የካፕቴን ፍሬም ጉዳይ እልባት አግኝቷልና አንተ ለዛ ዝግጁ ነህ ወይ? ያው እኔ እንዳልኩ ነው፣ ከዚህ በላይ ዝግጁነት አለ ብዬ አላስብም። ስለዚህ እናንተ በምታመጡት መፍትሄ ምናልባት መፍትሄ ከተገኘ ችግር የለም፣ ራሴን አዘጋጃለሁ ብዬ አስባለሁ። በጣም አሪፍ። እሺ እንዴት ነው አሁን አንተ ከዚህ በፊትም ሌሎች ሰዎችም ጉዳት የደረሰባቸው ሰዎች አሉ ብለኛል። በዚሁ መንገድ ነው ጉዳት የደረሰባቸው? በመተለቁ ምክንያት ነው ጉዳት የደረሰባቸው ከአንተ ጋር ግንኙነት ሲያደርጉ ማለት ነው? አዎ ሌላ በምን ይሆናል ብለህ ነውና በቃ ያው ነው። በጣም አሪፍ። እንግዲህ እስኪ ምን ያክል ነው እስኪ የቁመቱ ምን ያክል ኢንች ነው? ከዚህ በፊት እንግዲህ ሕክምና ሞክሬያለሁ ብለኛል ሀገር ውስጥና እንዴት ነው ያንን ነገር ተለክቶ ታውቋል ወይ? አይ እኔ መለካት እዛ ውስጥ አልገባም። የፈጣሪ ስራ ውስጥ መገባ ሰው አይደለሁም። ግን ያው ሁሉም ተመሳሳይ አይነት ሀሳብ ስላላቸው ያው ጉዳት የደረሰባቸው ሁሉም ተጎዳን እያሉ ስለሆነ ብዬ ነው እኔ የሚያመንኩት እንጂ እኔ ኖርማል አድርጌ ነበር ያስበው። ለአንተ ኖርማል ነበረ? ያው የሌላ ሰው አታይም መቼም ከራስ ውጪ። ስለዚህ ከዛ አንፃር ነው እንጂ ያው እሷንም እንዳያት ጉዳት ደርሶባታል፣ ሌሎችም እንደዚህ ጉዳት ስለደረሰባቸው ለዛ ነው እንግዲህ ከዚህ በፊት እንግዲህ እንዳልኩ እንደዚህ የሰራ ነው ፕሮግራም አለና ያንን ነገር ለሱ መፍትሄ ልንሰጠው ችለናል። እንግዲህ መለካት ደረጃ ድረስ ሄደን እንግዲህ ምክንያቱም ጉዳዩ በጣም ከባድ ነበር። በዛ ሰዓት የነበረው ጉዳይ የተጎዱ ሰዎች በጣም ብዙ ከባድ የሆነ ኢኮኖሚካሊም ሳይኮሎጂካሊም የተጎዱ በጣም ብዙ ግለሰቦች ስለነበሩ እዛ ደረጃ ድረስ ሄደን መፍትሄ ልንሰጥ ችለናል እና አሁን ግን ያንን እንኳን ባናረግ ቢያንስ እኛ ማየት ይህንን ነገር መመልከት እንችላለን ብናይና ምክንያቱም ይህን መፍትሄ መስጠት የምንችለው ያለውን ሁኔታ አይተን ከዚህ በፊትም ኦዲየንሶች አሉን፣ ተመልካቾች አሉን። ከሀገር አሜሪካ ደግሞ አንድ ቀና እህታችን ዶክተር እህታችን በዚህ ጉዳይ ላይ አማክራን ያለውን ነገር አውርታ ይህንን ትልቅ መፍትሄ እንድንሰጥ ያደረገችን እሷ ነች እና ያለውን ነገር ከእሷ ጋር ተነጋግረን ነው እና ይህንን ነገር ደግሞ ለማድረግ እኛም ይህንን ነገር ማወቅና በእርግጥም መመልከት ይኖርብናል ብዬ ስለማሰብ ነው እና በእርግጥ ከባድ ነው ይገባኛል። ግን እኛም ምንም መፍትሄና ሌላ አማራጭ የለውም፣ ግዴታ ይህንን ነው የምናደርገውና ፓስተር እስኪ ብታሳየንና ምን ያክል ያለውን ትልቀቱን ብናየው ደስ ይለኛል። እንደኔ ያው ይህ ትንሽ የግለሰብ ፕራይቬት ነው፣ ስለዚህ ያው ትንሽ ያስቸግራል። ልክ ነው። ግን ያው እኛም እንዳልኩ እንትን ነው ይገባኛል። ግን ይህንን ነገር ደግሞ መፍትሄ እንዳልኩ እንግዲህ እቺ እህታችን አልጋ እንደዚህ ከሶፋ ላይ እኔ ትናንት መጥቼ እንዳየዋት ነው። መንቀሳቀስ አችልም፣ በጓደኛዋ ድጋፍ ነው እንዳልከው። ደግሞ ሌሎችም እንደዚህ የተጎዱ አሉና ለነሱም ሲባል ለሌሎችም ሰዎች አንተም በእርግጥ የተፈጥሮ ጉዳይ ነው። ስለዚህ ይህንን ነገር ደግሞ አንተም ግንኙነት ማቆም ካልቻልክ በጣም ብዙ የሚጎዱ ሰዎች ይኖራሉ። ስለዚህ ይህንን ነገር ደግሞ መፍትሄ መስጠት ስለሚኖርብን አንተም የግድ ማሳየት ይኖርብሃል ብዬ አስባለሁ። ፓስተር ፕራይቬሲ መጋፋት አንፈልግም እና እባክህን ፓስተር ማሳያቸው። እኔ አልጋ ቁረኛ ሁኚ ቀርቼ አንተም እንደዚህ አስኖራት ማሳያቸው። ህዝብ ይወቅልኝ ይሄን ነገር አሳያቸው። ትዳሩ ምናምን የምትፈልግ ከሆነ ግዴታ ማሳየት አለብህ። አሳያቸው። ፓስተርም ይሄ ነገር ትረዳዋለህ። ዝም የሚለው ለምን ያሳይም? አልተሰጠም። እውነታው ሲታወቅ ነው ዝም የምትለው። ፓስተር እባክህ አንተም ይሄ ነገር ይገባሃል ብዬ አስባለሁ። ማለት እኛም ይሄንን ነገር ፈልገን ወደን አይደለም የምናደርገው። ምክንያቱም እንግዲህ እህታችንም እንዳለችው ነው እሷ የአልጋ ቁራኛ የሆነችበት ትልቁ ምክንያት ይሄ ነውና ይህንን ነገር አይተን መፍትሄ መስጠት ስለሚኖርብን እባክህን
እባክህን ፓስተር ኦዲየንሶችም እዚህ ጋር ተመልካችም በጣም ብዙ ተመልካች የሚጠብቅ ተመልካች አለና ይህንን ነገር ማወቅ አለባቸው። ሁሉም እንደ ተመልካችም የሚመለከታቸው ብዙ ሰዎች አሉ እንደዚህ አይነት ችግር ያለበት አለና በዚህ መንገድ ሌሎችም ትምህርት ስለሚወስዱ እባክህን ይህን ነገር ተባበርና እስከ መጨረሻው እስከ ወዲያኛው የእህታችንም ህመም መፍትሄ እንዲያገኝ አንተም ብትተባበረን ደስ ይለኛል። እኔ ያው እንግዲህ እንደምታየው ነው። ይሄንን ይመስላል እንግዲህ እንግዲህ ውድ ተመልካቾች እኔ እንዲህ እባክሽን ረጋ በይ አንቺ ረጋ በይ። እኛ መፍትሄ ያለውን ነገር ስለምንሰጥ እባካችሁ ተመልካቾች እኔ እንግዲህ በጣም ይቅርታ አድርጉልኝ። እኔ ማለት የካፒቴን ፍሬው ከዚህ በፊት እንግዲህ የሰራነውን ፕሮግራም አይታችሁታልና ይሄ ደግሞ አይ ቲንክ ከሱ እጥፍ ሳይሆን አይቀርም ማለት በጣም እኔ ከምጠብቀው በላይ ነው የሆነብኝና እንግዲህ እህታችን በጣም እንደተጎዳች ነው እኔ የተሰማኝና በጣም ከባድ ነው። እንግዲህ ፓስተር በእርግጥ እኔ ምንም ማድረግ አይቻልም የተፈጥሮ ጉዳይ ነው፣ ግን ቢሆንም ይሄ ደግሞ በጣም ትልቅ ነው። ውድ ተመልካቾች እኔ አላውቅም እኔ በእንደዚህ አይነት መልኩ በጣም ብዙ ሰዎች ተጎድተዋል ሲለኝ እንግዲህ በጣም ብዙ ሌሎች የተጎዱም አሉ ብሎ ሲለኝ በካፒቴን ፍሬው የተፈጠረውን ነገር ስለማቅ አሁን ደግሞ በዚህ ምን ያክል ጉዳት ሊደርስ እንደሚችል ሳስበው በጣም ከባድ ነው እና ውድ ተመልካቾቼ እህታችን አይዞሽ እንግዲህ ያለውን ነገር እኛ መፍትሄ ለመስጠት እንሞክራለን። አንቺ ምንም ማልቀስም አይጠበቅብሽም። ያለውን የሕክምናሽንም አንቺም ከዛሬ ጀምሮ መጀመር ትችያለሽ። እባክሽን መከታተል ያለብሽን ሕክምና ከኛ ጋር በመተባበር ሕክምናሽን ትከታተያለሽና ሌላ ምንም አልፈልግም። ህግ ፊት አቁሙልኝ። በቃ አልፈልግም። ምንም ነው በቃ ተፈጥሯል። ምን ማድረግ እችላለሁ እኔ? አዎ ልክ ነው። ስለዚህ እኔ በተፈጥሮ ምንም ማድረግ አልችልም። ለዛ ነው መፍትሄ ያመጣሁት አይደል? በቃ አሁን አቁም። በቃ ውጣልኝ። አይደለም ይኸውልህ ፓስተር እባክህ አይደለም ይኸውልህ እኔ መውጣት ያለው በቃ ዝም በል በቃ ህክምናሽን ማካሄድ ትችያለሽ። አይደለም ይኸውልህ ፓስተር ቆይ እንደዛ አይደለም ይኸውልህ ረጋ በል። እኛ በቃ እሺ ሁላችሁ ህይወቴ ተበላሽቶ እንደዚህ ሆነ አትቀርም። ተቆማለህ። ይኸውልህ ፓስተር እኛ መውጣት ያለ መውጣቱን ችግር የለውም፣ ግን እኛ ያለውን ነገር እዚህ መፍትሄ ለመስጠት ነው የመጣ ነው አይደል? እኔም ለዛ ብዬ ነው። ታዲያ ህግ ምናምን ትላለህ እንዴ? አይ ታዲያ ለመጀመሪያ ለፍላጎቴ ትነካኛለህ ለምን? እና የተጋባነው ለምንድን ነው? እና የተጋባነው እንደዚህ ልታረገኝ ነው? ረጋ በሉና እኛ ያለውን ነገር መፍትሄ ለመስጠት እንሞክራለን። እህታችን አንቺም ተረጋጊ እባክሽ። በቻልሽው አቅም ተረጋጊ። እኔ ተረጋግቻለሁ። በቃ ያልኩን ብቻ አድርግልኝ። በቃ እኔና አንቺ አሁን የተጋባነው ለዚህ ነው አይደለ? እንደዚህ ልታደርገኝ አይደለም። አንተ እኔን ያገባኸኝ። በቃ እሺ አንተ ውጣልኝ። ቆይ ፓስተር እንዴ ረጋ በላ እንዴ ምን ማለት ነው?